በመጨረሻም አቢጌል ከባድ ሚስጥር አወጣች። አቶ ደረጀ፣ ዳጣ ሁሉም እጅግ ተደናግጠውም ነበር። አቶ ደረጀ ፌንት ሰርቶም ነበር። ሰላም ጤና ይስጥልን፣ እንደምን አላችሁልን? በያላችሁበት ሰላም ጤና ደስታ በእጥፍ ድርብ ይብዛላችሁ። እንኳን ለገና በዓል በሰላም አደረሳችሁ እያልኩ በዚህ ቪዲዮ የዳጣ ድራማን ይዤ የመጣሁት። ወደዚህ ቻናል አዲስ እየመጣችሁ ካላችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ፣ ቤተሰብ ይሁኑን። ቪዲዮንም እስከ ፍጻሜ እስከ ማብቂያው እንድታዩት በአክብሮት ጋበዝኩ። ሀሳብ ስቴታችሁንም በኮሜንት ማስቀመጥ ይቻላል። ላይክ ሼር በማድረግ ስለምታበረታቱ እናመሰግናለን። እነሆ የዳጣ ድራማ እጅግ አስተማሪነቱን፣ አዝናኝነቱን፣ ልብ አንጠልጣይነቱን ቀጥሎ እዚህ ክፍል ላይ ደርሷል። በዚህ ክፍል እንደተመለከትነው የዳጣ ቤተሰብ የገናን በዓል ሞቅ ደመቅ ሸብረቅ ባለ ሁኔታ እያከበሩ እያለ እንግዲህ ከዚህ ቤተሰብ ውስጥ ለየት ያለ ባህሪ ያላት አቤጌል፣ በተንኮል በቅናት የተሞላችው አቤጌል እንግዲህ በአውደ ዓመት በበዓልም ይህንን ሀሳብና ተንኮሏን አልተወችም። እናም ከጅምሩ እንግዲህ እያሴረች ያለችው ሴራም ነበር። ይህም እንግዲህ ሁሉንም መጠጥ እንዲጠጡ በማድረግ በተለይ ደግሞ አባቷንና ዳጣ ኦቨር የሆነ ጠጥተው ሰክረው ሚስጥራቸውን እንግዲህ ዝግዝግ አድርገው እንዲያወጡ ያንን ተመኝታም ነበረ። እንደዛ ለማድረግ እንግዲህ በዛ ላይ በደንብ አስባበት ነበር። እናም ዳጣ በሌለችበት የእሷ ብርጭቆ ላይም መጠጥ በመጨመር እንድትጠጣ ለማድረግም እያደረገች እያለ እንግዲህ ወይዘሮ ሰላም ተመልክታት፣ ለምንድን ነው ይህን የምታደርጊው? ለክፋት ነው አይደለ? ለምን ይህን ታደርጊያለሽ? እህትሽንም አንቺ ነሽ ያጠጣሻት እያለቻት ነበር። እንግዲህ እህቷ ውሃም አሁንም እንደባለፈው እንግዲህ አቤጌል ለራሷ ያዘጋጀችውን አንስታ ጠጥታም ሰክራም ነበር። ከዛም ቀደም ብሎ እንግዲህ ባህሉንና ደስታቸውን ትንሽ ለማደፍረስ በግ እንግዲህ ተገዝቶ የነበረውን ፈታ ከጓደኛዋ ጋር ከምትመስላት እንግዲህ ከብጤዋ ጋር ተነጋግረው በጉ እንዳይሞት እንዳይጎዳ እንፍታው እናስመልጠው በሚል ፈተውት ነበርና ይህንን ተግባሯን እንግዲህ በውስጧ ይዛ ካሁን አወቁ መች ያውቃሉ እያለች ያው በዚህ ሂደት ላይ እያለች እንግዲህ የአቤጌልን መጠጥ ጠጥታ ሰክራም ነበር። እነሱም ያው ጊዜው ደርሶ ከፕሮግራማቸው በኋላ በጉን ለማየት ሲሄዱ እንግዲህ በጉ እንደሌለ ነው። በዚህም አቶ ደረጀ ትንሽ ተበሳጭቶም ነበር። እናም ውሃም ያው እራሷ እንደፈታች እና እንዳስመለጠች ይህም ደግሞ የጓደኛዋ ሀሳብ እንደሆነም ተናግራ ነበር። ሆኖም ግን እንግዲህ ውሃ የጠጣችው መጠጥ ትንሽ አስክሯት አሳምሟትም ስለነበር ያው ብዙም አልተቆጧትም። በዛ ሂደት እንግዲህ ደስታውም እንዳይደፈርስ በአጠቃላይ ስለ ቀጣይም ስላለው ነገር መልካም ምኞታቸውን ተመኝተው ጥሩ ቆይታ አድርገው ሳለ እንግዲህ በስተመጨረሻም እየጨፈሩ ሞቅ ደመቅ ሸብረቅ እያደረጉ እያለ እንግዲህ አቤጌል ሆዬ አስቁማ፣ አንዴ የምናገረው ነገር አለ አባቴን ያሳሰበው ነገር ብላ ልትናገር ተነስታ ነበር። እንግዲህ ያሳሰበው ወይ ደግሞ አባቷን ያስጨንቀው ራሱ ጭንቀቱን እንደመናገር እንግዲህ አውቃለሁ፣ ስለሱ ጭንቀት አውቃለሁ ብላ ያው የምትገምተው ነገር ስላለ ያንን ሚስጥር ለማፈንዳት ተነስታ ነበር። አቶ ደረጀም ስለኔ አንቺ የምታውቂው ነገር ምንድነው? ተናገሪ እያለ በቁጣ በንዴት አይን ሲመለከታት ነበር። እንግዲህ እናቷም እንዲሁ ተናገሪ ምንድን ነው እያሉ እሷም እንግዲህ እየፈራችም ሆኖ ልትናገር እያለች ነበር ድራማው የተጠናቀቀው። እና አቤጌል በዚህ ልክ እንግዲህ ከባለቤቱ ከአቶ ደረጀ ከአባቷ በላይ ስለ እነሱ ለማወቅ ወይ ደግሞ የነሱ ጭንቀት እያስጨነቃት መስላ እንግዲህ ያው የእነሱን ሚስጥር ለማወቅ እጅግ ጓጉታለች። በተለይ ደግሞ ነፍሰ ጡር የሆነችው ሰላም ራሱ ያን መጠጥ ጠጥታ እንደው ቢቻል ጠጥታ እሷ ሚስጥሯን እንድትዘከዝክና እንዲታወቅ እጅግ ጓጉታ ነበር። ያው ነፍሰ ጡር ስለሆነች አትጠጣም እንጂ ነገር ግን ሌሎቹ እንዲጠጡ አደርጋለሁ። የደስታ ቀን ነው፣ አመት በዓል ነው እና በአጠቃላይ ከባድ ነገር ይፈጠራል ዛሬ ውስጤ እንደዛ ነው የሚነግረኝ እያለች እየገመተችም ነበር። በጣም የሚገርም ሀሳብ ነው እንግዲህ ሀሳቧ እንዳለ ጊዜዋን ሁሉ የምታሳልፈው ይህንን ነገር በማሰብ ነው። ሌላ የተሻለ ነገር ወይ ደግሞ በትምህርቷ ላይ ወይ በተሻለ ነገር ጥሩ በሆነ ነገር አይደለም አይምሮዋን የምታሰለጥነው። በአጠቃላይ በዚህ ጉዳይ ነው እንግዲህ
የዚህ ጉዳይ ማለትም ይህ የምትጠረጥረው ሚስጥር ይፋ ሆኖ በሰማች ጊዜ እንዴት ትሆን ይሆን? በተለይ እሷ እንግዲህ ይህ ደግሞ ሚስጥር መናገር እንደማይፈልግ ነው አቶ ደረጀ ከዚህ ቀደም ባለፈው ክፍል እንደተመለከት ነው ለባለቤቱ በማማክራት ሰዓት እሷም ሁሉም ሚስጥር አይነገርም ብላም ስትል ነበር። ያው ሚስጥሩ ምን እንደሆነ ባታውቅም አንዳንድ እውነቶች፣ አንዳንድ ሚስጥሮች የማይነገሩ አሉ በራሱ በሰውየውና በቃ በሚያውቀው በአምላኩ ብቻ ቀርቶ እንዲሁ እስከ ሞት እስከ መቃብር ድረስ የማይገለጡ እውነቶች አሉ እያለች በአሳማኝ ቃል ስትነግረውም ነበር። እናም ይህንን ስትል እውነት ነው ብሎም በዚህ ሀሳብ እንግዲህ እንደተስማማ ነው። ስለሆነም እንግዲህ እሱ በቅርብ ቀን ሰላምና ዳጣን ለማስተዋወቅ እናት መሆኗን እሷ ልጇ እንደሆነች ለማስተዋወቅ ወስኗል። ይህንን ሲያስተዋውቅ በምን አይነት ሁኔታ ይሆን ባለቤቱ ሳትሰማ ከዛ ቤት ሰላምና ዳጣ ወጥተው የራሳቸውን ኑሮ መስርተው እንዲኖሩ አድርጎ ከዛ ይህንን ደግሞ ሀሳብ ዳጣስ እንዴት ልትስማማ ትችላለች? ምክንያቱም እሷ እናትም ትፈልጋለች፣ እናቷን ማወቅ ትፈልጋለች እጅግ እንዲሁም ደግሞ ለእህቶቿም ልዩ የሆነ ፍቅር አላት። ስለዚህ እህቶቿ የእሷ እህት መሆናቸውን ሳያውቁ ደግሞ እንዲቆዩ ይህ እውነት እንግዲህ ሳይገለጥ እንዲቆይ አትፈልግም። ለሚያውቃት ሁሉ እንግዲህ ለአላፊ ለአግዳሚ ሁሉ እህቶቼ እያለች ለማስተዋወቅ ትፈልጋለች። አባቴ ብላ በገአድ አባትነቱ እንዲታወቅ ትፈልጋለች። ስለዚህ አቶ ደረጃ ይህንን እውነት ካልገለጠ ይህንን እውነት ደግሞ ሳይገለጥ እንዲሁ በደፈና እንዲሆን ዳጣስ ትፈቅድ ይሆን? በዚህ ላይ ወይዘሮ ሰላምስ እንግዲህ ያረገዘችው የጸነሰችውን ያን ሚስጥር በራሷ እና በአምላኳ ፊት እንግዲህ ተናዘዋለች። ያንን ነገር ወዳ እንዳላደረገች ለኃጢአት እንዳላደረገች ይህንንም ደግሞ እንግዲህ እግዚአብሔርም ያው ሁሉን የሚያውቅ ስለሆነ ከሱ አይሰወርም እንጂ ከሱ እንኳን ደብቃ አይደለም ከሰው ከማንም ሸሽጋ በቃ ይህንን ሚስጥር እስከ ሞት ድረስ እንግዲህ ልታቆይ የልጇ አባት ማን መሆኑን ለማንም ላትናገር እንግዲህ በፈጣሪ ፊት ስትናገር ስትናዘዝ ተመልክተን ነበር ከባለፈው ክፍል። ያ እንግዲህ በዛ እንዳለ ሆኖ ያን ልጇን እንግዲህ አይታወቅም በቀጣይ ስትወልድ እንግዲህ የልጇም ጥያቄም አባቴ ማን ነው የሚል ጥያቄ ሊኖር ይችላል። ያኔ ምናልባት ይህን ሀሳብ ቀይራ አባትነቱን የልጇ አባት ማን መሆኑን ትናገር ይሆናል እንግዲህ በጊዜ ሂደት የሚሆነው ነገር ባናውቅም፣ አሁን ላይ ግን ያው ይህንን ሚስጥር አድርጋ እንደያዘች ነው። ምክንያቱም እንዴትስ ብላ ትገልጠዋለች? ወይዘሮ ማርታ ለሷ እጅግ መልካም ሴት ናት። እዛ ቤት በቆይተዋ ሁሉ እንደ ቤተሰብ እንደ አንድ የቤተሰብ አካል አይተዋት ነው እንጂ እንደ ሰራተኛ አይተዋት አይደል። አክብረዋት በጣም አድምጠዋት ተከባብረው ነው እንግዲህ ይህን ሁሉ ዘመናት የኖሩት። እሷም እንግዲህ ልጆቻቸውን እንደ ልጇ አይታ ነው ከልጅነት እስከ እውቀት ድረስ ያሳደገቻቸው። ከዚህም የተነሳ እንግዲህ በእሷ ላይ ይህንን ነገር ማድረጓ ወይ ደግሞ ይህንን ማድረጓን ወይዘሮ ማርታ ብታውቅ ይህ እጅግ በጣም ከባድ ለሷም ከባድ የሆነ ነገር ስለሆነ በዚህም ምክንያት ነው እንግዲህ ይህንን ሚስጥር ማትናገረው የልጇ አባት ማን መሆኑን ለማሳወቅ የማትፈቅደው ማለት ነው። እናም አቶ ደረጀም ሲጀመርም አያውቅም። ይህ ጽንስ ከሌላ ሰው ሊሆን ይችላል ማለትም ከሌላ ሰው ነው ብሎ ነው የሚያምነው። ያውም ደግሞ ምናልባት ከማይረባ ሰው ሊሆን ይችላል ያረገዘችው እያለም ሲል ነበር። እንኳን ከሱ መሆኑን ጭራሹኑ ሊያውቅ ይቅርና ማለት ነው። ምክንያቱም ሰክሮ በነበረ ሰዓት ነው ይህንን እንግዲህ ወይዘሮ ሰላም ሆነ ብላ አስባ ቅዳ ፈልጋ ያደረገችው። የወይዘሮ ሰላምና የዳጣ እናትና ልጅ መሆናቸው ሲታወቅ ሲያውቁ ከዛ በኋላ እንግዲህ ዳጣም ብትሆን ሰላም ከማን እንዳረገዘች ይህ የጸነሰችው ወይም የልጇ አባት ማን መሆኑን መጠየቋ አይቀርም። እንግዲህ ይህ የዳጣ ጥያቄን ብቻ ሳይሆን የምትወልደው ልጅም ጥያቄ የማንነት ጥያቄ ነው። እንግዲህ በአጠቃላይ በቀጣይ ክፍሎች በዚህ ላይ እንግዲህ በስፋት እያየን የምንሄድ ነው የሚሆነው። እናም አቶ ደረጀ እያስጨነቀው እያሳስበው ያለው ጉዳይ እንዳለችው አንድ ሚስጥር አለ። ያንን ሚስጥር ደግሞ ያው አቤጌል ጠርጥራለች።
እንዳለችው የሚያስጨንቀውን ጉዳይ በእርግጠኝነት አውቃ ትናገር ይሆን? በዛ ላይ እሱ ምላሹ ምን ሊሆን ይችላል የሚለውን እንግዲህ በዚህ ላይም በቀጣይ ክፍል የሚያጋሩን ነው የሚሆነው። በአጠቃላይ በዚህ ቪዲዮ እንግዲህ እየቃኝ ነው ይህንን ይመስላል። በጣም ደስ ይላል። ባህሉን አስመልክተው እንግዲህ ሞቅ ሸብረቅ ባለ ደመቅ ባለ ሁኔታ ነው ያጋሩን። በጣም ደስ የሚል ድራማ ነው እንግዲህ ቁም ነገርን እያስጨበጡ በማዝናናትም ረገድ ብዙ እየተማርንበት ያለ ድራማ ነው። ከጅምሩ እስካሁን እንግዲህ ልብን በማንጠልጠል በጣም አሪፍ የሆነ አቀራረብ ነው። ስለ የቤተሰብ ፍቅር እንዲሁም ደግሞ የሰውን የክፋት ጥግ ያየንበት ብዙ የተማርንበት ያተረፍንበት ድራማ ነው። እንግዲህ ቀጣዩንም ክፍል በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚህ ይሰናበታችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ስለምታበረታቱን ምስጋናችን ከልብ ነው። በያለንበት ቸርን ሰንብት።